ድሃ የሚባለው ምንም ህልም የሌለው ብቻ ነው። ይህ የኔና የብዙሃን የኢትዮጵያውያን አትሌት ህይወት ነው። ጉመር ጉራጌ እኔና ጓደኞቼ ስፖርት ፕሮጀክት ተቀላቀልን። ግማሾቹ በስፖርቱ ላይ በህልማቸውን እየኖሩት ነው። ግማሾቹ በተለየ ስራ ላይ እየኖሩ ነው። እንደኔ ያሉት ግን ጥረት ላይ እና ትግል ላይ ይገኛሉ። ስሜ መለሰ ክፍሌ ይባላለሁኝ። የማራቶን አትሌት ነኝ። It's a beautiful life. Feel the joy. Let love ignite. እኔ ቤተሰብ አለኝ። የምንኖረው እኔ ብቻዬን ነው። ባለቤቴ ከእናቴ ጋር ነው የምትኖረው። ከወለደች 2 ወር ነው። አሁን የልጅም አባት ሆኛለሁ። ባለቤቴ ሁል ጊዜ ከጎኔ ነች። በማደርገው ስራ ላይ ሁሌ ታበረታታኛለች። ከዚህ በፊት የምሮጠው ለራሴና ለሀገሬ ነበር። አሁን ግን ልጄም ተጨምራለች። ለልጄና ለሀገሬ ነው ምሮጠው። በሳምንት 180 ኪሎ ሜትር እሸፍናለሁ። አንዳንዴም ከዛ በላይ። ባልተመቻቸ ህይወት ውስጥ ሆኖ ለአንድ አትሌት ይሄ ሁሉ ልምምድ ማድረግ በጣም ከባድ ነው። ጫማዬ እጅ ከሰጠ ብዙ ጊዜ ሆኖታል። እግሬ ግን እስካሁን እጅ አልሰጠም። ለዛም ነው በየቀኑ ጥረት የሚቀጥለው። ሩጫ ከሚያስደስቱ ነገሮች አንዱ ከተፈጥሮ ጋር ልምምድ ማድረግ ነው። ከተራራ መውጣት፣ ከተማን ለቀን ወደ ገጠር ሄደን ትሬኒንግ የምንሰራው ነገር በጣም ነው የሚያስደስተው። ብዙ ጊዜን የፈጀሁት በ800 ሜትር ነው። አሁን ግን ከብዙ ጥረትና ከብዙ ስራ በኋላ ራሴን ሳየው የማራቶን አትሌት መሆኔን ነው። አትሌት ስትሆን ብዙ ችግሮች ይገጥሙሃል። የቤተሰብ ፍቃድ አለማግኘት፣ የሕክምና ችግር፣ የምግብ ችግር፣ የትጥቅ ችግር፣ እነዚህም ሁሉ ተቋቁመን ወደ ውጤት ስንመጣ ውድድር ቶሎ አለማግኘት ይገጥመናል። ከዚህ በፊት ለ4 ወር ሩጫውን አቁሜ ነበር። ወደ ሌላ ስራ ህይወት ገብቼ ነበር። ግን ከዚህ ሌላ ከሩጫ ሌላ ህይወት እንደሌለኝ ያረጋገጥኩት። ተመልሼ ወደ ሩጫው መጣሁ። በምኖረው ህይወት ሁሉ የእግዚአብሔር እርዳታ አለበት። በእያንዳንዱ ጥረቴ መሃል የአሰልጣኜ ተሰማ አብሽሮ እገዛ አለበት። በህይወቴ ፈጣሪ ብዙ እድሎችን ሰጥቶኛል። የተሳኩማሉ፣ ያልተሳኩማሉ። አሁን ደግሞ ሌላ እድል ፈጣሪ ሰጥቶኛል። አሁን በቅርቡ አሜሪካ ዩታ ማራቶን ውድድር አለኝ። እንዲሳካልኝ ምኞቴ ነው። ውጤቱም የፈጣሪ ፍቃድ ይሁን። It's a beautiful life. Feel the joy. Let love ignite.
shine bright. Feel the warm embrace, dancing to the rhythm, every heart in place. Oh yeah, let the music play in this beautiful life. We find our way.